ሰላም ተመልካቾቻችን፣ እንኳን ወደ ሳብ ኒውስ በሰላም መጡ። ዋና ዋና አነጋጋሪ የሆኑ ዜናዎችን ይዘን ቀርበናል። ወቅታዊ ጉዳዮችንም በጥልቀት እንመለከታለን እያልን ቻናላችንን ሰብስክራይብ እንዲያደርጉ በትህትና ጠየቅን። ኢዜማ የፖለቲካ ስርዓተ ለውጥ ጠየቀ። አስቸኳይ ጥሪ ከኢዜማ የቀረበ ሲሆን ጥያቄውም አንቀጽ 39 ይሰረዝ የሚልንም ይጨምራል የተባለው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሀገራዊ ምክክር ኮሚሽን ላይ በቀረበ የ33 ገጽ ዝርዝር ሰነድ በሀገሪቱ የፖለቲካ ምህዳር ውስጥ ውይይት ማዕበል ፈጥሯል። ኢዜማ ዋነኛ አስገዳጅ ጥያቄ የሀገሪቱ መሠረታዊ የፖለቲካ አስተዳደር ስርዓት ነው ሲል ከመሠረቱ እንዲቀየር ጥሪ ማቅረቡ ተገለጸ። ኢዜማ አክሎም በሀገሪቱ በአሁኑ ወቅት የምትከተለው የፓርላሜንታዊ ስርዓት ውስጥ በቀጥታ ድምፅ የሚሰጥበት በፕሬዝዳንት የምትመራ ፕሬዝዳንታዊ ስርዓት እንዲተካ በጥብቅ አሳስቧል። በዚህም ምክንያት አሁን ያለው ስርዓት አንቀጽ 45 የተደነገገው ጠቅላይ ሚኒስተር አብዛኛው የብሔር ተወካይ እንጂ ሰፊው የሀገር መሪ ተብሎ ተቀባይነት ያለው ሰው እንዲሆን ማድረጉ ነው። አንቀጽ 39 ይሰረዝ። ኢዜማ የኢትዮጵያ ፖለቲካ ህልውና የሚመነምነው ብሔሮች እስከ መገንጠል የሚደርስ የደነገገው አንቀጽ 39 ያለ ምንም ቅድመ ሁኔታ ሙሉ በሙሉ እንዲወገድ በማስገንዘብ ከፍተኛ አጽንኦት ተሰጥቷል። ፓርቲው ይህ አንቀጽ በአገሪቱ ውስጥ በመተማመን የሚሸረሸር የፖለቲካ አለመረጋጋት የሚፈጥር ነው የሚል አቋምም ይዟል። የህገ መንግስት ፍርድ ቤት ይቋቋም። ህገ መንግስት የመተርጎም አንገብጋቢ ስልጣን በአሁኑ ከሚገኘው ከፌዴሬሽን ምክር ቤት ወጥቶ ከፖለቲካ ጣልቃ ገብነት ነፃ ለሆነ ገለልተኛ የህገ መንግስት ተርጓሚ ፍርድ ቤት እንዲሰጥ ጥሪ አቅርቧል። ሰፊ ጉዳዮች በአገሪቱ የተስፋፉ ያለው የዜጎች የሰብአዊ ደህንነት የማስጠበቅ አለመቻልን ጨምሮ ከሀገር ህልውና ጋር በተያያዙ አደጋዎች ማስወገድ እንዲሁም የመሬት ባለቤትነት አንቀጽ 40ና የክልሎችን አደረጃጀት የሚመለከቱ አዋጆችን በስፋት እንዲሻሻሉ ኢዜማ ጠይቋል። አሁንም አሳሳቢ ደረጃ ላይ የሚገኘው የትግራይ ክልል ቀውስ። ሌተናል ጀነራል ታደሰ ወረደ የ4 ቀን የሚስጥር ጥቃትና በመቀለ ተቋማት ላይ ምን ተፈጠረ? ትላንት እሁድ ከሰዓት በኋላ በውይይት መድረክ ላይ በመታየታቸው የጠፉበት ሚስጥር እንዲቋጭ አድርጓል። የፕሬዝዳንቱ መጥፋት በአጋጣሚ የመጣ ሳይሆን ከባድ የጸጥታ ቀውስ በተፈጠረበት ወቅት ነው። ከሮብ ጀምሮ ባሉት ቀናት የታጠቁ የትግራይ ኃይል አባላት ከወትሮ በተለየ አደገኛ ሁኔታ በመቀለ በሚገኝ የፕሬዝዳንት ጽሕፈት ቤት ሙሉ በሙሉ ድንገት ከበው ነበር። ይህ ኃይል እርምጃ በዋና የመንግስት ተቋማት ላይ ብቻ አላቆመም። ክልሉ ዋና ዋና ሚዲያዎችን ግቢም ከበባ ውስጥ ካስገቡ በኋላ ጋዜጠኞችን፣ ሰራተኞችን በግዴታና በኃይል በአካባቢው እንዲወጡ በማድረግ የመረጃ ፍሰቱን ለማቋረጥ ሞክረውም ነበር። ውጥረቱ እንዴት እንደረገበና ምን ያህል የፖለቲካ ድርድር እንደተደረገ ባይታወቅም በጠመንጃ ጭምር የተደገፈ የሰራዊቱ ተቃውሞ የቆመው የጊዜያዊ አስተዳደር ምክትል ፕሬዝዳንት አማኑኤል አሰፋ በሚመራው አካል ከሰራዊቱ አመራሮች ጋር ሰፊ ውይይት ተደርጎ በስምምነት ላይ ከተደረሰ በኋላ ነው በኃይል የተባረሩት። የድምፀ ወያኔ ሰራተኞችም ከሰዓት በኋላ ወደ ስራቸው ተመልሰው እንዲገቡ ተፈቅዶላቸዋል። ፕሬዝዳንቱ ቢገኙም የዚህ 4 ቀን ውጥረት መነሻ የሚመለከቱት በርካታ አንኳር ጥያቄዎች ግን አሁንም ምላሽ አላገኙም። የታጠቁ ኃይሎች የጥያቄ ዋና ፍሬ ነገር ምን ነበር? እንዲሁም ፕሬዝዳንት ታደሰ ወረደ የተገኙበት አሳማኝ ምክንያት ምንድን ነው? የሚሉ ነጥቦች እስካሁን ለህዝብ ግልጽ አልተደረገም። የቀድሞ የሰላም ሚኒስተርና የጨፌ ኦሮሚያ አባል የነበሩት አቶ ታዬ ደንደአ በእስር ላይ ሆነው ሲከታተሉ ከቆዩ የወንጀል ክስ የ7 ዓመት ከ2 ወር እስራት የተፈረደባቸው ሲሆን ይህ ውሳኔ ከባድ የህዝብ ውዝግብን አስነስቷል። የጠቅላይ ሚኒስትሩ ስም የተጠቀሰበት ድራማዊ ክስ የተከሳሽ ጠበቃ አቶ አበራ ንጉስ አቶ ታዬ ጥፋተኛ የተባሉት እጅግ በጣም አስፈላጊ የሆኑ የመከላከያ ምስክሮችን ባለማቅረባቸው ነው ሲል እጅግ ጠንካራ ክስ አቅርቧል። ጠበቃው እንዳሉት አቶ ታዬ በመከላከያ ምስክርነት የጠሯቸው 3 ከፍተኛ የመንግስት ባለስልጣናት ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከንቲባ አዳነች አቤቤ እና ሚኒስቴሩ ወይዘሮ ጫልቱ ሰኚ ነበሩ። ጠበቃው ፍርድ ቤቱ ይህን ወሳኝ ውሳኔ የሰጠው እነዚህ ከፍተኛ ባለስልጣናት ለ6 ወራት ያህል በተከታታይ ጥሪ ሲደረግላቸው ችሎት ላይ ባለመቅረባቸው አቶ ታዬ ክሳቸው በአግባቡ ለመከላከል ባለመቻላቸው ነው ሲሉ ፍርድ ቤቱ ሂደቱን አብራርተዋል። አቃቢ ሕግ በበኩሉ ምስክሮቹ ቢቀርቡም ባይቀርቡም የፍርድ ቤት ውሳኔ ላይ መሰረታዊ ለውጥ አይመጣም ነበር የሚል አቋም ይዟል። ክርክሩ የተነሳው አቶ ታዬ ሽጉጥ ታጥቀው ሳለ ክላሽ መታጠቅ ተከልክለው ነገር ግን መሳሪያውን በግል ገዝተው በመታጠቃቸው ነው። አቶ ታዬ ከፍ ያሉትን ባለስልጣናት የፈለጉት የጦር መሳሪያውን እንዲታጠቁ ጠይቄ እንደነበር እንዲያስረዱልኝ በሚል ዓላማ ነበር። በመጨረሻም አቶ ታዬ ደንደአ በዚህ ውሳኔ ላይ ይግባኝ እንደሚጠይቅ ጠበቃቸው አበራ ንጉስ በይፋ አሳውቋል። በምዕራብ አፍሪካዊቷ ቤኒን እሁድ በትላንትናው ዕለት በወታደራዊ አባላት የተሞከረው የመንግስት ግልበጣ ወይም መፈንቅለ መንግስት ሙከራ በፍጥነት በድራማዊ ሁኔታ መክሸፉን
የአገሪቱ መንግስት አስታውቋል። ቀደም ሲል በሌተና ኮሎኔል ፓትሪስ ፖሉን ከስልጣን እንዳስወገደና ህገ መንግስቱን እንዳገደ አስደንጋጭ ማስታወቂያ አስተላልፎ ነበር። ይህ ሙከራ በዋና ከተማው ኮቶን ውስጥ ከፍተኛ ውጥረት ፈጥሮ ነበረ። ታዲያ የፈረንሳይ ኤምባሲ ባሰራጨው መረጃ ፕሬዝዳንቱ መኖሪያ ቤት አቅራቢያ የተኩስ ድምፅ መሰማቱን አረጋግጧል። የፕሬዝዳንቱ ደህንነትና የታማኙ ጦር ሚና የቤኒን የሀገር ውስጥ ጉዳይ ሚኒስትር አሳዲ ሰይዲ በብሔራዊ ቴሌቪዥን ቀርበው ይህንን የኃይል ሙከራ ማክሸፉን አስታውቋል። ፕሬዝዳንት ፓትሪስ ታሎን በአሁኑ ወቅት በዋና ከተማው ካፑን በሚገኝ በፈረንሳይ ኤምባሲ ውስጥ ሙሉ በሙሉ በደህና ሁኔታ እንደሚገኙ የፕሬዝዳንቱ አማካሪ አረጋግጧል። ሚኒስቴሩ እንደተናገሩት በአንጻራዊ ሁኔታ በጣም ትንሽ ቁጥር ያላቸው ወታደሮች በቡድን አመፅ ተግባር ቢፈጽሙም አብዛኛው የቤኒ ጦር ኃይሎች አመራሮች አባላት በሪፐብሊኩ ታማኝነታቸውን በተግባር በማረጋገጥ ሁኔታውን በቁርጠኝነት በመቆጣጠር ሙከራውን አክሽፈነዋል ሲሉ ተናግረዋል። የዩክሬን ፕሬዝዳንት ቭላዲሚር ዜሌንስኪ ከትራምፕ ልዩ መልእክተኛ ስቲቭ ወትኮፍ እና አማካሪያቸው ጃሪድ ኩሽነር ጋር ባደረጉት ውይይት መሻሻል መታየቱን ፍንጭ ሰጥተዋል። የሰላም ተስፋ ከፍ አድርጓል። ዜሌንስኪ የዩክሬን ሰላምን ለማምጣት ከአሜሪካ ጎን በቅን ልቦና ለመስራት በመቀጠል ቆርጣ ተነስታለች ሲሉ አጽንኦት ሰጥተዋል። በዚህ ገንቢ ውይይት ወቅት የደም መፍሰስን ለአንዴና ለመጨረሻ ጊዜ ለማስቆምና አዲስ የሩሲያ ሙሉ ወረራ ስጋትን ሙሉ ለሙሉ ለማስወገድ የሚያስችል ቁልፍ ነጥቦች ላይ በዝርዝር ተወያይቷል። የአሜሪካና የዩክሬን ከፍተኛ ተደራዳሪዎች በጋራ ባወጡት መግለጫ ላይ ወደ ሰላም በሚደረገው ጉዞ የሚወስነው የሩሲያ ዘላቂ ሰላም ባላት ፈቃደኝነት ነው ሲሉ በግልጽ አስቀምጠዋል። ዩክሬን ቅድሚያ የምትሰጣቸው ጉዳዮች የሉዓላዊነት ግዛት አንድነቷን የሚያረጋግጡ አካባቢዎች ማስጠበቅና ለወደፊት ዲሞክራሲያዊ ጊዜ መሰረት መጣል ናቸው። የተኩስ አቁም ላይ ለመድረስ ዩክሬን ከጦርነቱ በፊት በነበረችው በበለጠ ጠንካራና የበለጸገች እንድትሆን ያደርጋታል የሚል ሰፊ እምነት አለ። የሩሲያ ግትርነትና ያልተፈቱ ጉዳዮች ከሁሉም በላይ ዊትኮፍና ፑቲን ለ5 ሰዓታት ያህል ቢወያዩም ክሬምሊን ጦርነቱን ለማቆም ምንም ማመቻመች እንደሌለ በግልጽ አስታውቋል። ከዚህ ሁሉ ውይይቶች መሃል መፍትሄ ያልተገኘላቸው ሁለት አጨቃጫቂ ጉዳዮች በፊታችን ተደቅነዋል። በሩሲያ ወታደሮች የተያዙ የዩክሬን ግዛቶች ጉዳይና ለዩክሬን የሚሰጣት አስተማማኝ የደህንነት ዋስትና ነው። የዛሬው የሳብ ኒውስ ቆይታችን እስከዚህ ነበር። እነዚህና ሌሎች ዜናዎችን በፍጥነት መከታተል ከፈለጉ ሰብስክራይብ ያድርጉ። እንዲሁም የደውል ምልክቷን በመንካት ወዲያውኑ አስተማማኝና ፈጣኝ መረጃዎች እንዲደርሱት ያደርጋሉ። ነገ በዚህ ሰዓት እስክንገናኝ ቸር ይግጠሙት እያለን ተሰናበተን።